ሰላም ፊልም ወዳጆቼ፣ ዛሬ የምናየው ስለ አንድ ተራ ፊልም አይደለም። ስለ እሳት፣ ስለ አሸዋና ስለማይበገር ወኔ ነው። ማድ ማክስ ፊውሪ ሮድ ለምን እስካሁን ካየናቸው የድርጊት ፊልሞች ሁሉ የተለየ ሆነ? ሻርሊዝ ቴሮን እና ቶም ሃርዲ በዚህ አስፈሪ በረሃ ውስጥ ምን ገጠማቸው? አብረን እናየዋለን። ማድ ማክስ ፊውሪ ሮድ የገሃነም ጉዞ። ይህ ፊልም ተራ የድርጊት አክሽን ፊልም አይደለም፣ በመኪናና በሞተር የታጀበ እውነተኛ ጥበብ እንጂ። ፊልሙ እንደ አውሮፓውያን አቆጣጠር በሜ 15 2015 ነበር ለዓለም እይታ የቀረበው። ዳይሬክተሩ ጆርጅ ሚለር ይህንን ድንቅ ሥራ ለተመልካች ለማድረስ ከ15 ዓመታት በላይ የፈጀ ዝግጅት አድርጎበታል። ታሪኩ የሚካሄደው ከኒኩሌር ጦርነት በኋላ በዓለም ፍጻሜ ዋዜማ ላይ ባለች ምድር ነው። ውሃና ነዳጅ እንደ ወርቅ በሚቆጠሩበት አሸዋማ በሆነው ሰፊ በረሃ ላይ የተቀረጸ ነው። የሚገርመው ነገር ፊልሙ ላይ የሚታየው በረሃ የተገኘው እዚሁ የኛው አህጉር አፍሪካ ናምቢያ ውስጥ በሚገኘው የናምቢ በረሃ ላይ ነው። ፊልሙን ነፍስና ሕይወት የዘሩበት ዝነኞቹ የሆሊውድ ተዋናዮች ቶም ሃርዲ እንደ ማክስ ዝምተኛውና ብልህ የሆነው የቀድሞ ፖሊስ የገዛ ሕሊናው እየረበሸው በበረሃው ውስጥ ለመትረፍ የሚታገል ገጸ ባህሪን መስሎና ሆኖ ይጫወታል። ሻርሊዝ ቴሮን እንደ ፊውሪሳ የፊልሙ እውነተኛ ሞተር እሷ ነች። ነፃነትን ፍለጋ አንድ እጇን አጥታ እንኳን የማይበገር ወኔ ይዛ የምትዋጋ ጀግና ሴትን መስላ ሳይሆን ሁና ትተውናለች። ኒኮላስ ሆልት እንደ ኑክስ ለመሪው ኢሞርታንጆ ለመሞት የተዘጋጀ ወጣት ዋርቦይ ቢሆንም በኋላ ላይ ግን የራሱን የህይወት ትርጉም የሚያገኝ ገጸ ባህሪን ወክሎ የትወና ጫፍን አሳይቶናል። ሂው ኪስ ባይረን እንደ ኢሞርታንጆ ውሃንና ህዝብን በቁጥጥሩ ስር አድርጎ የሚገዛው ዘግናኝና አስፈሪው መሪ። ፊልሙ በጥልቅ ፍልስፍና፣ በስነ ልቦናና በሳይንሳዊ ትንታኔዎች የተሞላ ድንቅ ሥራ ነው። ይህ ፊልም ከጥፋት በኋላ ያለውን ዓለም የሚያሳይ ቢሆንም የሰው ልጅን መሰረታዊ ባህሪያት በሚገባ ይተነትናል። ለዛሬ ፊልሙን ከተለያዩ እይታዎች አንጻር እንደሚከተለው እንቃኘዋለን። አብራችሁን ቆዩ። የማድ ማክስ ፊውሪ ሮድ ፊልም ላዩን የፈጣን መኪናዎች እሽቅድምድም ቢመስልም በውስጡ ግን ጥልቅ የሆነ ስነ ልቦናዊና ማህበራዊ ፍልስፍናዎችን የያዘ ድንቅ ሥራ ነው። ፊልሙን ከስነ ልቦናዊ ምልከታ አንጻር በሚከተሉት ዋና ዋና ነጥቦች መተንተን ይቻላል። ዘገምተኛ ሞት ዘ ሲክነስ። በፊልሙ ታሪክ መሰረት ዓለም በኒኩሌር ጦርነት በኬሚካል ብክለት ወድሟል። በዚህም ምክንያት አብዛኛው የሰው ልጅ በጨረር ራዲዬሽን ተመርዟል። ይህ መርዝ በሰዎች ላይ ካንሰርንና የተለያዩ እጢዎችን ያስከትላል። ለምሳሌ በፊልሙ ላይ ዋር ቦይስ የሚባሉት ወጣቶች አንገታቸው ላይ የሚታዩት እብጠቶች በጨረር ምክንያት የመጡ የካንሰር እጢዎች ናቸው። ግማሽ ሕይወት ሃፍ ላይፍ። የኢሞርታንጆ ወታደሮች ራሳቸውን ሃፍ ላይፍ ግማሽ ሕይወት ያላቸው ብለው ይጠራሉ። ይህ የሆነበት ምክንያት በበሽታው ምክንያት ዕድሜያቸው በጣም አጭር ስለሆነ ነው። በሕይወት ለመቆየት የጤነኛ ሰዎችን ደም እንደ ማክስ ያሉትን ዩኒቨርሳል ዶነርስ በቱቦ ወደ ሰውነታቸው መሳብ ስላለባቸው ነው። ፊታቸው ላይ የሚቀቡት ነጭ ዱቄትም የታመመና የገረጣ መልካቸውን ለመሸፈን ሳይሆን እንደ አጽም ታይተው ለሞት ዝግጁ መሆናቸውን ለማሳየት ነው። የሀብት እጥረትና የዘር መበላሸት። ኢሞርታንጆ ራሱ በጠና የታመመ ሰው ነው። ለዛም ነው የመተንፈሻ መሳሪያ የሚጠቀመው። እርሱም ሆነ ተከታዮቹ ንጹህ ውሃን፣ ምግብ ስለሌላቸው እንዲሁም በቆሸሻ አካባቢ ስለሚኖሩ የሰውነታቸው በሽታ የመከላከል አቅም በጣም ደካማ ነው። ጤነኛ ልጅ ለመውለድ የሚያደርጉት ጥረትም ብዙ ጊዜ የሚከሸው በዚህ የዘር መበላሸት ምክንያት ነው። የህልውና ትግልና ተስፋ ሰርቫይቫል ዊዝ ሆፕ። በፊልሙ ውስጥ ያሉት ገጸ ባህሪያት በሙሉ በከባድ የስነ ልቦና ጠባሳ ትሩማ ውስጥ ያለፉ ናቸው። ማክስ ያለፈው ታሪኩና ያጣቸው ሰዎች የሚያሳድዱት ሰው ነው። ለእሱ ህይወት ማለት መኖር ሳይሆን አለመሞት ሰርቫይቫል ብቻ ነው። ፊውሪሳ የእሷ ስነ ልቦናዊ ግፊት ደግሞ ተስፋ ነው። ግሪን ፕሌስ የተባለውን የልጅነት ትውስታዋን ፍለጋ የምታደርገው ጉዞ አንድ ሰው ካለበት ጨለማ ሁኔታ ለመውጣት የሚኖረውን የውስጥ ብርታት ያሳያል። የአምልኮ ስነ ልቦና ዘ ከልት ኦፍ ፐርሰናሊቲ። የፊልሙ መጥፎ ገጸ ባህሪ የሆነው ኢሞርታንጆ ተከታዮቹን ዋር ቦይስ የሚቆጣጠረው በኃይል ብቻ ሳይሆን በስነ ልቦና ጭምር ነው።
ቫልሃላ ወጣቶቹን ለእኔ ስትሞቱ ገነት ትገባላችሁ ብሎ በማሳመን ብሬን ወሺንግ አድርጓቸው ለራሱ መስዋዕት እንዲሆኑ ያደርጋቸዋል። ይህም በገሃዱ ዓለም የምናያቸውን አምባገነናዊ አስተሳሰቦች እና ሰዎችን በማታለል ለራስ ዓላማ መጠቀምን በሚገባ ያሳያል። የማንነት ፍለጋ የኑክስ ገጸ ባህሪ የፊልሙ ትልቁ የስነ ልቦና ለውጥ የሚታይበት ነው። መጀመሪያ ላይ ማንነቱን የሚያገኘው በኢሞርታንጆ እውቅና ውስጥ ብቻ ነበር፣ ዊትነስ ሚ። በኋላ ግን ከሺረሳ እና ከማክስ ጋር ሲቀላቀል እውነተኛ ማንነቱ በሌላ ሰው እውቅና ሳይሆን ለሌሎች በሚያደርገው መልካም ነገር መስዋዕትነት እንደሚገለጽ ይረዳል። የወንድነትና የሴትነት ሚዛን ፊልሙ የተዛባ የወንድነትን አስተሳሰብ እንዴት ጥፋትን እንደሚያመጣና የሴትነት ርኅራኄ የመንከባከብ ባህሪ ደግሞ ዓለምን እንዴት እንደሚታደግ ያሳያል። ኢሞርታንጆ ሴቶችን እንደ ንብረት ብቻ ነው የሚያያቸው። ፊሪሳ ግን እነዚህ ሴቶች ነፃ በማውጣት የሰውን ልጅ ክብር ትመልሳለች። ፊልሙ መጨረሻ ላይ የሚያሳየው መፍትሄው መገዳደል ሳይሆን ሀብትን በጋራ መጋራትና መተሳሰብ እንደሆነ በግልጽ ያንጸባርቃል። ማን ያበደው? ኡኢዝ ማድ? የፊልሙ መክፈቻ እኔ ነኝ ወይስ ዓለሙ ያበደው የሚል ጥያቄ ያነሳል። በስነ ልቦና እይታ በአንድ እብድ ማህበረሰብ ውስጥ ጤነኛ ሆኖ መገኘት በራሱ እንደ እብደት ሊቆጠር ይችላል። ማክስ በፊልሙ ውስጥ የሚያሳያቸው አንዳንድ ድርጊቶች ከማህበረሰቡ መገለሉንና የውስጥ ሰላም ማጣቱን ቢጠቁሙም በመጨረሻ ግን ሰብአዊነቱ በማስቀደም ትክክለኛውን መንገድ ይመርጣል። ማህበራዊና ፖለቲካዊ ምልከታ የሀብት ቁጥጥር ውሃን አትልመዱ፣ ከሌለ መኖር ያቅታቸዋል የሚለው የጆን ንግግር ስልጣን በሀብት ውሃ ነዳጅ ላይ የተመሰረተ መሆኑን ያሳያል። ይህ ሃይድሮፖለቲክስ ይባላል። ዓለማችን የተፈጥሮ ሀብቷን ጨርሳ ወደ በረሃማነት ብትቀየር ምን ሊፈጠር እንደሚችል ያሳያል። የጨረር ራዲዬሽን ተጽዕኖ በሰዎች አካል ላይ የሚያደርሰው ጉዳት ለምሳሌ የጦር ልጆቹ የካንሰር እብጠት በግልጽ ይታያል። ጄኔቲክስ እና ጤና ኢሞርታንጆ ጤናማ ልጆችን ለመውለድ ያለውን ጉጉት የሰው ልጅ ዘር እንዳይጠፋ የሚያደርገውን ተፈጥሯዊ ትግል ያሳያል። ሆኖም እሱ የሚጠቀመው መንገድ ጥሩ ዘርን ብቻ መምረጥ የሚባለውን አደገኛ አስተሳሰብ የተከተለ ነው። የፊልሙ ልዩ የፊልም አሰራር ሲኒማቶግራፊ ፊልሙን ልዩ የሚያደርገው ቪዥዋል ስቶሪ ቴሊንግ በምስል ታሪክን መናገር ነው። ረጅም ንግግሮች የሉትም፣ ነገር ግን በገጸ ባህሪያቱ እንቅስቃሴ፣ በአለባበሳቸውና በአካባቢ ሁኔታ ታሪኩን በሚገባ እንረዳለን። ጠቃሚ ነጥብ፣ አብዛኛው የፊልሙ ድርጊት ትዕይንቶች በእውነተኛ መኪናዎችና ሰዎች የተሰሩ እንጂ በኮምፒውተር ሲጂአይ ብቻ የተፈጠሩ አይደሉም። ይህ ለፊልሙ ከፍተኛ የሆነ እውነታን ሪያሊዝም ሰጥቶታል። ማድ ማክስ ፊውሪ ሮድ ውስጥ የሚታዩት ድርጊቶችና ዕቃዎች ዝም ብለው የተመረጡ ሳይሆኑ እያንዳንዳቸው ጥልቅ የሆነ ምሳሌያዊ ትርጉም ሲምቦሊዝም አላቸው። ዋና ዋናዎቹን እንደሚከተለው እንያቸው። ክሮም እና ሻይኒ ክሮም። ይህ በፊልሙ ውስጥ የሃይማኖታዊ አምልኮ ምልክት ነው። ትርጉሙ የጦር ልጆቹ ዋር ቦይስ ከመሞታቸው በፊት አፋቸው ላይ የብር ቀለም ክሮም ይረጫሉ። ይህ ለእነሱ ቅዱስ የመሆንና ወደ ቫልሃላ የጀግኖች ገነት የመግቢያ መንገድ ነው። ምሳሌያዊነቱ ማሽነሪና ብረት ከሰው ልጅ ሕይወት በላይ የሚከበርበትን የኢሞርታንጆ ዓለም ያሳያል። የሰው ልጅ እንደ አንድ የመኪና ዕቃ ስፔር ፓርት መቆጠሩንም ያመለክታል። ውሃ አኳኮላ። ኢሞርታንጆ ውሃን አኳኮላ ብሎ ይጠራዋል። ትርጉሙ ውሃ ሕይወት ምንጭ መሆኑ ቀርቶ የፖለቲካ መቆጣጠሪያ መሳሪያ ሆኗል። ምሳሌያዊነቱ ስልጣን ባላቸው ሰዎች እጅ ያለን የተፈጥሮ ሀብት እና ያንን ሀብት በመጠቀም ሰዎችን በባርነት የመያዝ ማኒፖሊ ምልክት ነው። ጊታሪስቱ ዘ ዱፍ ዋሪየር። ያ በነበልባል የሚተፋ ጊታር የሚጫወተው ሰው የብዙዎችን ትኩረት ስቧል። ትርጉሙ በጥንታዊ ጦርነቶች ወቅት ወታደሮችን የሚያበረታታ ከበሮ ወይም ጥሩምባ ነፊዎች ነበሩ። እዚህ ግን በኤሌክትሪክ ጊታር ተተክቷል። ምሳሌያዊነቱ የፕሮፓጋንዳ ምልክት ነው። የኢሞርታንጆ ኃይልና ግርማ ለማሳየት እንዲሁም የጦር ልጆቹን አእምሮ በጩኸትና በሙዚቃ ለመቆጣጠር የሚደረግ የስነ ልቦና ጦርነትን ያሳያል። ደም ብለድ። ማክስ በፊልሙ መጀመሪያ ላይ ብለድ ባግ የደም ከረጢት ተብሎ ነው የሚጠራው። ትርጉሙ ማክስ ለናክስ ደም የሚሰጥ ማሽን ተደርጎ ነው የታሰረው። ምሳሌያዊነቱ በሰው ልጅነት የመከበር መብት መጥፋቱን ያሳያል።
ሰው እንደ አንድ የኃይል ምንጭ ወይም ባትሪ ብቻ መታየቱን ያመለክታል። ሆኖም መጨረሻ ላይ ማክስ በገዛ ፍቃዱ ደሙን ለፊውሪሳ ሲሰጥ ደም የባርነት ምልክትነቱ ቀርቶ የመተሳሰብና የሕይወት ማዳኛ ምልክት ይሆናል። መሪ ዘ ስትሪንግ ዊል የጦር ልጆቹ መኪናቸውን ከመንዳታቸው በፊት መሪዎቻቸውን ወደ ላይ ከፍ አድርገው ይሰግዳሉ። ትርጉሙ መሪው የእምነታቸው መስቀል ነው። ምሳሌያዊነቱ በቴክኖሎጂ ላይ የተመሰረተ አዲስ ሃይማኖት ማሽን ከልት መፈጠሩን ያሳያል። ለሰዎቹ ነፃነት የሚሰጣቸው መሪው መኪናው ብቻ እንደሆነ ያምናሉ። ነገር ግን መሪው ራሱ በኢሞርታንጆ እጅ ያለ መሳሪያ ነው። እንግዲህ ታሪኩ ይህ ነው። በደምና በቤንዚን የታጠበው የፊውሪ ሮድ ጉዞ እዚህ ላይ ያበቃል። ማድ ማክስ ያስተማረን አንድ ነገር ቢኖር በዚህ በፈረሰ ዓለም ውስጥ ተስፋ አደገኛ ነገር ቢሆንም ልንሞትለት የሚገባ ብቸኛው ነገር መሆኑን ነው። ይህ ቪዲዮ ከተመቻችሁ ላይክ በማድረግ ኢሞርታንጆን እንዳልሆናችሁ አሳዩኝ። ወደፊትም እንዲህ አይነት ጥልቅ የፊልም ትንታኔዎች እንዲደርሷችሁ ሰብስክራይብ ማድረጋችሁን እንዳትረሱ።